የሚከተሉትን 5 መጽሐፍ ቅዱሳዊ ጥያቄዎች በጥንቃቄ አድምጡና ትክክለኛውን መልስ መልሱ። አምላኬ አምላኬ ለምን ተውከኝ የሚለው ቃል ጌታችን በመስቀል ላይ ሆኖ የተናገረው ነው። ከብሉይ ኪዳን አባቶች መካከል ይህን ቃል በትንቢት የተናገረው ማን ነው? መልሱ ንጉሥ ዳዊት። ክርስቶስ ሊሰቀል ባለበት ወቅት በመካከላቸው የነበረውን ጥል ትተው የታረቁ 2 ሀገረ ገዦች እነማን ነበሩ? መልሱ ለሄሮድስና ጲላጦስ። ቴዎፍሎስ ለተባለው የግሪክ ባለስልጣን የተጻፈው ወንጌል የትኛው ነው? መልሱ ሐመርሃ የሉቃስ ወንጌል። ሐዋርያት ማለት ምን ማለት ነው? መልሱ ሐመርሃ ተጓዥ። ጌታችን ርግብ ሻጮችንና ለዋጮችን ከቤተ መቅደስ በኃይል እንዲወጡ ባደረገበት ወቅት አይሁድ ተሰብስበው ይህን ስለምታደርግ ምን ምልክት ታሳየናለህ ብለው በጠየቁት ጊዜ ጌታችን ምን ብሎ መለሰላቸው? መልሱ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ። ራሳችሁን ፈትሹና ምን ያክል እንደመለሳችሁ ኮመንት ላይ አስቀምጡ።